ብንናፍቅም በሳቸው በኩል ግን ወረድ ብለው ችግሮች ሲፈጠሩ ፊት ለፊትን በመገናኘት ለመወያየት እንዲያወያዩ ተደጋጋሚ ጥያቄ ብናቀርብም ይሄንን ለማወያየት በአንድም በሌላ እኛ በመናቀው ነው በማናቀው ምክንያት ፍቃደኛ አልሆኑልን ማለት ነው። የተኬደበት ተደጋጋሚ ጥያቄ አቅርበናል። በአካል በመቅረብ በተወካዮች አማካኝነት ጥያቄ ብናቀርብ በዛ መልኩ ሊሆንልን አልቻለም። ጥያቄ ማቅረባችን አንዱ ሂደት ነው። ሁለተኛው ከዚህ በፊት የሀገረ ስብከቱ ጠያቂና አደራጅ ኮሚቴ በመሆን በአራቱም ቤተ ክህነቶች ስር የሚገኙ ለቤተ ክርስቲያን ተቆርቋሪ የሆኑ ምዕመናን አዲስ አበባ ላይ ካሉ የአካባቢ ተወላጆች ጋር በጋራ በመሆን በጊዜያቸው በገንዘባቸው ቤተ ክርስቲያን ያገለገሉና እያገለገሉ ያሉ አካላት ኋላም በቤተ ክርስቲያን ቃለ ዓዋዲ መሰረት በአቅሌስያ ሁለገብ መንፈሳዊ አገልግሎት ማህበር በመደራጀትና እውቅና በማግኘት የትሩፋት ስራ በመስራት የሚታወቁትን ምዕመናን በተደጋጋሚ ከሚመለከታቸው አባቶች ዘንድ በተለያየ ጊዜ ቀርቦ ችግሮች እንዲፈቱ ሰፊ ጥረት ተደርጓል ማለት ነው። አሁንም እየተደረገ ይገኛል። ሶስተኛው ችግሮቹን ለመፍታት የተደረጉ ጥረቶች የሀገረ ስብከቱ ችግሮች በእንጭጩ በውስጥ በውይይት እንዲፈቱ ተደጋጋሚ ጥረት ተደርጓል። ቢሮ በመቅረብ እነኚህ ችግሮች አሉ፣ ችግሮቹ ይፈቱ፣ መፍትሄ ይሰጥ በማለት መጀመሪያ ላይ ችግሮቹ እንደዚህ ከማደጋቸው በፊት ሰፊ ጥረት ሲደረግ ነበር። አራተኛ ቀጥሎ ከመንግስት የስራ ኃላፊዎችና ከሃይማኖት አባቶች ጋር ችግሩን ለመፍታት ተደጋጋሚ ውይይት ተደርጓል። ከዞን መዋቅር ጋር ተደርጓል። ከውይ ከተማ አስተዳደር ካሉ አመራሮች ጋር ሰፊ ጥረት ተደርጓል። ያው መንግስት ሴኩላር ነው፣ በሃይማኖት ጉዳይ ጣልቃ ሊገባ አይችልም። ሆኖም ግን እንደዚህ የጸጥታ ችግሮች ሲፈጠሩ ሌሎች ወጥ ያሉ ነገሮች ካሉ የገለልተኛነት ወይም የሃይማኖትና የመንግስት መለያየትን በጠበቀ መልኩ በራሱ መስመር ላይ የሚያገዛቸው ነገሮች አሉ። ሰፊ ጥረት ተደርጓል። እውነቱን ለማውራት ይህንን ጥረቶች ለመቋጨት ሰፊ ጥረት ተደርጎ በአራቱ መዋቅር የተወጣጡ ምዕመናን ይመስለኛል 6-7 ከ10 በላይ መኪና ይሆናል ጠቅላይ ቤተ ክህነት ሄደናል። እዚህም ያላችሁ ታስታውሳላችሁ። በአካል ሁሉም የተወጣጣ ከካህናት፣ ከሃይማኖት አባቶች፣ ከወጣቶች፣ ከሀገር ሽማግሌዎች ጠቅላይ ቤተ ክህነት መንበረ ፓትርያርክ ልዩ ጽሕፈት ቤት በአካል በመቅረብ አቤቱታ አሰምተናል። ድምጻችን ይሰማ፣ ወርዳችሁ ችግሮቹን ፍቱልን በማለት በተደራጀ ሁኔታ በጽሁፍ አቅርበን አቤቱታ አቅርበናል ማለት አንድ ጊዜ አይደለም፣ ከ3-4 ጊዜ በላይ ቀረብ ብለን ደግሞ በቀን 12/03/2017 ፊት ጊዜ ለመግለጽ እንደሞከርኩት ብፁዓን አበው ሊቃነ ጳጳሳት፣ የአዲስ አበባ አካባቢ ተወላጆች፣ የሀገር ሽማግሌዎች፣ የአቅሌስያ ሁለገብ መንፈሳዊ አገልግሎት ማህበር ተወካዮች፣ የሀገረ ስብከቱ የአስተዳደር ጉባኤ አባላትና በየደረጃው ያሉ የሚመለከታቸው የመንግስት የስራ ኃላፊዎች በተገኙበት ሰፊ ውይይት ተደርጎ የመፍትሄ አቅጣጫ ተቀምጧል። እስካሁን ያነሳናቸው የተኬደበት ርቀት ነው። የመፍትሄ አቅጣጫዎች ተቀምጧል። መጨረሻ ላይ የምናነሳው ቀጣይ ምን መሆን መቻል አለበት ነው። በውይይት ሚዳብር ቢሆንም የቀጣይ የመፍትሄ አቅጣጫዎች ምን መምሰል መቻል አለባቸው የሚሉ የተወሰኑ ነጥቦች ለማንሳት ያክል ለውይይት ክፍት እንዲሆን አንደኛው መፍትሄ ብለን በሰነዱ ላይ የተመለከተው በቀን 12/03/2017 ብፁዓን አበው ሊቃነ ጳጳሳት፣ የአዲስ አበባ አካባቢ ተወላጆች፣ የሀገር ሽማግሌዎች፣ የአቅሌስያ ሁለገብ መንፈሳዊ አገልግሎት ማህበር ተወካዮች፣ የሀገር ስብከቱ የአስተዳደር ጉባኤ አባላትና በየደረጃው ያሉ የሚመለከታቸው የመንግስት የስራ ኃላፊዎች በተገኙበት በተደረገው የእርቅ ስምምነት በተሟላ ሁኔታ በአጭር ጊዜ ውስጥ ማስፈጸም ነው። እርቁን ማስፈጸም ነው። ለምን እርቁ ሊፈርስ ይችላል? ለምንድነው ተስማምቶ ስራ መስራት ማይቻለው? ለምንድነው አገልግሎት መስጠት ማይቻለው የሚለው ነገር ላይ የተቋረጠውን ነገር ማስቀጠል እንደ መፍትሄ ታይቷል። ሰፊ ነው በዚህ ውስጥ ያሉት። አንደኛው እታች ባለው በእለቱም የተግባባንበት የውይይት መድረክ መፍጠር ነው። ውይይት ይደረግ፣ የሚመለከታቸው አካላት ተጠርተው ውይይት ይደረግ፣ በሀገረ ስብከቱ ስር ውይይት ይደረግ፣ የሚመለከታቸው አካላት ተገኝተው ውይይት ይፈጠር የሚለው ነው። ሌላኛው ቀሪ ያሉ እርቁን ሙሉ ማድረግ ነው በዚህ ስር የሚገኘው። ሌላው መረጃን መሰረት ያደረገ መዋቅራዊ ማስተካከያ መስራት ነው። ማስተካከያ መደረግ መቻል አለበት። የተማሩ እውቀት ያላቸው ካህናት ሊያገለግሉ ይገባል። የተማሩ ልጆች፣ ወጣቶች ሊያገለግሉ ይገባል። መሰደድ መቻል የለባቸው። መዋቅራዊ ማስተካከያ መደረግ መቻል አለበት። መረጃና ማስረጃ መሰረት ተደርጎ
ከዚህም ሰልፍ ደግሞ ማስረጃ መሰረት ተደርጎ የህግ ተጠያቂነት መስፈን መቻል አለበት። የህግ ተጠያቂነት መምጣት መቻል አለበት የሚለው በዚህ ስር የተያዙ ነው። ይሄ ማይሆን ከሆነ ምንድነው ልናደርግ የምንችለው የሚለው እንደ መፍትሄ የተቀመጠው ሁለተኛ አንኳር ነጥብ ችግሮቹ ያው በሰላማዊ መንገድ ብቻ መፈታት መቻል አለባቸው። እኛ የምናምነው ለዚህ ነው። ከሰላም ውጪ ቤተክርስቲያን ላይ ሆነን መስቀል እየተሳለመ መስቀል አማራጭ ይኖራል ብለን አናምንም። ሰላምና ሰላም ብቻ ነው። ችግሮቹ በሰላማዊ መንገድ መፍታት ስላለባቸው የሀገረ ስብከቱ ችግር ተፈቶ ስራ እስኪጀመር በሀገረ ስብከቱ ስር የሚገኙ ቤተ ክህነቶች ከአጥቢያ ቤተክርስቲያን በየትኛው መንገድ የሚሰበሰብ ገንዘብ ወደ ቤተ ክህነት እንዳይገባና የየአጥቢያ ቤተክርስቲያን ሰበካ ጉባኤዎች የሰበሰቡትን ገንዘብ በህጋዊ ሞዴል በጥንቃቄ እንዲያስቀምጡ ማድረግ ነው። ምንጩ ከሌለ ከላይ የሚቀበል ነገር የለም። አንዳንዱ ተገቢ ባልሆነ መልኩ የሚሰበሰቡ ገንዘቦችን ጭምር ለተፈለገ ዓላማ እየዋሉ ስለሆነ አጥቢያ ቤተክርስቲያን ገንዘብ ይሰብስቡ፣ አካባቢያቸው ላይ ያሉ ቤተክርስቲያን እንዲቀደስ ያድርጉ። ግን ችግሩ እስኪፈታ ድረስ ወደ ወረዳ ቤተ ክህነት ፈሰሰ የሚሆን ነገር መኖር መቻል የለበትም ነው እንደ መፍትሄ የተቀመጠው። ሶስተኛው የተቀመጠው ነጥብ በሀገረ ስብከቱም ሆነ በወረዳ ቤተ ክህነት ውስጥ የሚገኙ ሰራተኞች በሌብነትና በወንጀል የተሰማሩትን በማድረግ በመረጃ ላይ ተደግፎ ወደ ህግ አካል ቀርቦ እንዲጠየቁ ማድረግ ነው እንደ መፍትሄ የተቀመጠው። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትና የመንበረ ፓትርያርክ ልዩ ጽሕፈት ቤት በሀገረ ስብከታችን የተፈጠረው ችግር እስከ ሀገረ ስብከቱ ወርደው እንዲፈቱ ተደጋጋሚ ጥያቄ ቀርቦላቸው ያልፈቱት ቢሆንም በቤተ ክርስቲያናችን ውስጥ ተስፋ መቁረጥ ስለሌለ አሁንም ቢሆን የችግሩ ጥልቀትና ስፋት በመረዳት እስከ ሀገረ ስብከቱ ወርደው ችግሩን እንዲፈቱ ማስቻል ነው። እነሱ ወርደው አሁን ያለውን ችግር ቀረብ ብለው አወያይተው እንዲፈቱ ማስቻል ነው። ሌላኛው ያለ ጸሎት የሚሆን ነገር ስለሌለ ጸሎት መጸለይ ነው። ወደ ፈጣሪያችን ወደ አምላካችን ጸሎት ማድረግ ችግሮቹ እንዲፈቱ ማድረግ ነው። እንደ መፍትሄ የተቀመጡት እነዚህ ናቸው። በውይይት ይህንን ሰነድ የሚዳብር እንዲስተካከል የሚዳብርበት ሁኔታ መፍጠር መቻል አለበት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። እሺ ሰነዱን ላቀረበልን ለወንድማችን ዲያቆን በርናባስ ቦጋለ ቃለ ሕይወት ያሰማልን። አምላካችን ቅዱስ እግዚአብሔር በቸርነቱ ይጠብቅልን። ሰምታችሁ አሁን የቀረበው ሰነድ በውይይት